የ2024ን ፋይናንሻል ስቴትመንት ኦዲትድ ሆኖ ፐብሊሽድ የሆኑትን ባንኮች እስካሁን የተለያየ ሪፖርት ስናቀርብ ነበር። ለዛሬ ደግሞ አንድ ማየት የምፈልገው ምንድን ነው ከዲፖዚት የሰበሰቡት ገንዘብ ከከስተመሮች ማለት ነው በጣም እየጨመረ መሆኑን ነው። በአብሶሉት ደረጃ ማለት ነው ገንዘቡ እየጨመረ ነው። ነገር ግን ከአመት ወደ አመት የነበረው ጭማሪ ኢንክሪዝ እያደረገ ነው ወይ ይር ኦን ይር ኢንክሪዝ የሚባለውን ለማየት የተወሰኑ ባንኮችን እነዚህ ሚዲየም ሳይዝ ስቴቢሊቲ ሪፖርት ላይ የተባሉትን እና የኮፐሬቲቭ ባንክ ኦፍ ኦሮሚያ ሪፖርት ፐብሊሽ ስላልሆነ በምትኩ ዘመን ባንክን በመተካት በጣም ጥሩ ፐርፎርም ያደረገ ባንክ ስለሆነ ምናልባት የእሱ ግራፍ የተለየ መልእክት ይሰጠናል ወይ ከሚለው አንጻር እሱን አስገብቻለሁ። እስቲ አንድ በአንድ እንያቸው ፒክቸሩ ምን ይመስላል የሚለውን። አዋሽ ባንክ እንደምታዩት የአዋሽ ባንክ ግራፍ ከ2020 እስከ 2021 በ45% ነው የጨመረው። ከዛ በኋላ ግን ቀስ እያለ ጭማሪው ግራጁዋሊ በአመት እስከ አመት የሚጨምረው ግራጁዋሊ እየቀነሰ ባለፈው አመት ከ2023 ወደ 2024 በ24% ጨምሯል። በእርግጥ ከ2021 እስከ 23 ዲክላይን ነበር ያደረገው። ከ2023 ደግሞ ትንሽ ስላይድ የ1% ኢንክሪመንታል አሳይቷል ማለት ነው። የ2021 ጭማሪ ግምት ውስጥ ከተን በዛው ቢቀጥል ኖሮ ማለት ነው ሞመንተሙን እያስቀጠለ ቢሄድ ኖሮ ሃይፖቴቲካሊ 60% በጣም ብዙ ብር ነው። በ60% ቢጨምር ኖሮ ወደ 450 ቢሊዮን አካባቢ ነበር የሚደርስ። ይሄ ሃይፖቴቲካል። የአቢሲኒያ ባንክን በሁለተኛነት ስትናይ አቢሲኒያ ባንክ ፖዚት ከ2020 እስከ 2021 በ87% ነበር ያደገው። ግን ከዛ በኋላ ቲፕ የሆነ ዲክላይን በጣም ነው የቀነሰው በ2022 ማለት ነው። 2023ም ስቲል እንደቀነሰ ነው። 2024ም ከ2023 የመቀነስ ነው ትሬንዱ። የምናየው ትሬንድ እየቀነሰ ያለ ነው እና ሃይፖቴቲካሊ የ2021ን ኦን አቨሬጅ ያለውን ወስደን ብናየው ኖሮ 52% ይጨምር ነበር የሚል ነው። ግን ኦቨርኦል አቢሲኒያ ባንክ ላይ የሆነ ሞመንተም ሉዝ የማድረግ ነገር ይታያል ማለት ነው ክራቡ ላይ። ከዛ ቀጥሎ ያለው ደግሞ ማን ነው? ዳሽን ባንክ ነው። ዳሽን ባንክ ከሌሎቹ ባንኮች ለየት የሚያደርገው 2021 ላይ ሌሎቹ ባንኮች በደንብ አግሬሲቭሊ ጨምሩ፣ ዳሽን ባንክ ሞደስት የሆነ ኢንክሪዝ ነበር ያሳየው እንደሚታየው ማለት ነው። ምክንያቱም አዋሽና አቢሲኒያ በጣም በትልቁ ነበር የጨመሩት። ዳሽን ባንክ ግን ሪላቲቭሊ ነው አጨማመሩ ማለት ነው። ከዛ በኋላ ከ2021 እስከ 2022 ቀንሶ ነበር። 2023 ላይ ሜንቴን አድርጎ 2024 ላይ ሪከቨሪ ማድረግ እና ዳሽን ባንክ ግራፍ የሚያሳየን ሪከቨሪ ሞድ ላይ እንዳለ ነው እና ቪሼፕ ሪከቨሪ አይደለም። በእርግጥ ግን የሚያሳይ የሆነ ባውንስ ባክ ያደረገ ነገር እንደሆነ ይታያል። ሃይፖቴቲካሊ እንዳልኳችሁ 2021 ላይ ያለውን ቤዝ ይዞ ቢቀጥል ኖሮ 54% በጣም ትልቅ ገንዘብ ነበር ባላንሽቱ ላይ የሚታየው ማለት። ከዛ ቀጥሎ ያለው ህብረት ባንክ ነው። ህብረት ባንክ በ2021 ሌሎቹ ባንኮች በትልቁ ሲጨምሩ ህብረት ባንክ ሞደስት ነው 20% ነው የጨመረው። ከዛ በኋላ ምንም አይነት ኢንክሪመንት አላሳየም። ልክ ማቹር ያደረገ ካምፓኒ የማቹር ያደረገ ካምፓኒ ምንድነው ስታግኔሽን፣ ምንም አይነት ኢንክሪመንታል አይኖረው። ለ3 ዓመት እንደዛ ነበረ። ጭራሽ ከ2023 2024 ደግሞ ጀስት ሉዝ ዘ ሞመንተም እና ሞመንቱሙን ሉዝ እያደረገ ያለ ነው እና አቢሲኒያ እና ህብረት ባንክ ተመሳሳይ የሆነ ባህሪ ያላቸው ማለት ነው። ዳሽን ባንክ ሪከቨር እያደረገ ነው። አዋሽ ባንክ ደግሞ ሉክስ ላይክ ቢዝነስ አዝ ዩዥዋል ግን እሱም ስቲሙን እየጨረሰ ነው። የመጨረሻ የምናየው ባንክ ማን ነው? ዘመን ባንክ። ዘመን ባንክ እንደምታዩት ሌሎቹ ባንኮች በጣም ስትራግል ያደረጉበት ዓመት 2022 ላይ ወዘ ቤስት ይር ፎር ዘመን። ከዛ በኋላ ግን 2023 ላይ ምንም ጭማሪ አላሳይም። እሱ ደግሞ የመቀነስ ነው እያሳየ ያለው። ስለዚህ ዳሽን ባንክና አዋሽ ባንክ ከ2023 ወደ 2024 ስላይሊ ሪከቨሪ ማድረግ ሲሆን ሌሎቹ ባንኮች በሙሉ ግን የ2022 ከ2021 ጀምሮ ያላቸውን ሞመንተም ማስቀጠል አቅቷቸዋል። ስለዚህ በአጠቃላይ ማርኬቱ የሚያሳየን ነገር ምንድን ነው ማለት ነው? ማርኬቱ በጣም ኤክስፓንድ እያደረገ አይደለም። ኤክስፓንድ ቢያደርግ ኖሮ እኔ ያሳየኋቸው ሃይፖቴቲካል አይነት ግራፍ ነበር የሚሆነው። ይሄ ማርኬት ኤክስፓንድ ሳይሆን አንዱ ከአንዱ እየወሰደ ነው ያለው ማለት ነው። በተለይ ህብረት ባንክ ሌሎቹ ሚዲየም ሳይዝ ካምፓኒ የሆኑት ኦን አቬሬጅ በ20% እያደጉ ነው ያሉት። ነገር ግን ህብረት ባንክ ከ18 ኢቭን ከዘመን በታች ሆኖ ነው ኢንክሪመንታል ግሮዙ ማለት ነው። እና እዛ ላይ ትንሽ ትኩረት መደረግ ያለበት ይመስለኛል። የኔ እይታ እንደዛ ነው። ማርኬቱ ኤክስፓንድ እያደረገ አይደለም። ስለዚህ 2021 እንደምታዩት በጣም ወዘ ጎልደን ይር ማለት ነው ለባንክ። ምን ተከስቶ ነው ብትሉኝ አንዳንድ ነገሮች ከናሽናል ባንክ ፖሊሲ ጋር በተገናኘ የዚህ ገንዘብ እንዳይወጣ የሚያደርገው ህግ እንደገና ኖት ምናምንም የተቀየረበት ዓመት ነው። ገንዘቦች ውጭ የነበሩ ወደ ባንክ የተመለሱበት ጊዜ ነበረ
እንደገና ከኮቪድ ሪከቨር የተደረገበት ጊዜ ነበር። ቢዝነስ ትንሽ ላይትሊ ሪከቨር ያደረገበት ጊዜ ነበር። ከዛ በተጨማሪ ደግሞ ምንድነው ይሄ ዲጂታል ባንኪንግ እንደ አዲስ በደንብ ኤክስፓንሽን የተጀመረበት ጊዜ ነበረ። እንደገና ኢንተረስት ፍሪ ባንኪንግ የሚባሉ እሱም እንቅስቃሴዎች ለየት ባለመልኩ እየተሰሩ የነበሩበት ጊዜ ነበር እና ከዛ አመት በኋላ ግን እንደምታውቁት ኢትዮጵያ ውስጥ ኢንፍሌሽኑ በጣም ከፍተኛ ስለነበረ ያው ኢንፍሌሽን ደግሞ አንደኛ የሚጎዳው ሴቪንጉን ስለሆነ ነው። የአብዛኞቹ ግራፍ እንዳያችሁት ከዳሽን ባንክ በስተቀር ተመሳሳይነት የሚያሳየው። ግን ከ2024 በኋላ የሚጠብቃቸው ምንድን ነው? ከ2024 በኋላ አብዛኞቹ ሲኢኦዎች ስቴትመንታቸው ለአኑዋል ስቴትመንታቸው ላይ ለሼርሆልደሮቹ ባስተላለፉት መልእክት ዘ ይር አሄድ ኢዝ ጎይንግ ቱ ቢ ቬሪ ቻሌንጂንግ፣ አንደኛ ኢንፍሌሽን፣ ሁለተኛ መንግስት ሴት ያደረገው የዚህ የካፕ ምክንያቱም ማበደር ካልቻሉ ብሩን አዲስ ብር 7% መሰብሰብ ምንድን ነው ጥቅሙ? እና እሱን ራሱ ግምት ውስጥ እንዲከቱ ያደርጋቸዋል። ከዛ በተጨማሪ የካፒታል ማርኬት መጀመር ዲፖዚተሮች ሞር ኢንትረስት ዲማንድ ሊያደርጉ ይችላሉ ኢን ዘ ኒር ፊውቸር እና የዛን ጊዜ ባንኮቹ ኢቭን አዳዲስ ገንዘብ የሚያገኙበት አክሰስ በጣም ሊሚትድ እየሆነ ይሄዳል ማለት ነው እና ኦቨርኦል ፒክቸሩ ማርኬት ኢዝ ኖት ኤክስፓንዲንግ ኢትስ ኖት ኢንክሪዚንግ አት አን ኢንክሪዚንግ ሬት። እንደውም የሚያሳየው በፊት ከነበራቸው ሞመንተም አብዛኞቹ ባንኮች እየቀነሱ መሆኑን ነው። የዛሬውን እይታ ዲፖዚት ላይ በተመለከተ ያቀረብኩላችሁ መክብብ ተስፋዬ ነኝ ከለንደን። አስተያየት ካላችሁ ከዚህ ከኮሜንቱ ላይ ፕሊስ ሼር አድርጉ። ሌላ ቪዲዮ በሌላ ቀን እሰራለሁ። በጣም አመሰግናለሁ።